ይህ ምስኪን ሰው ሁልጊዜ ሥራ ቦታ ባዶ የምሳ ዕቃ ይዞ ይሄዳል። ጓደኞቹም እሱን እያዩ ያሹከሽካሉ። እናም ሱፐርቫይዘሯ ታየውና አንተ ለምንድነው ምሳህን ማትበለው ትልና ትጠይቀዋለች። እሱም አይ አልራበኝም በኋላ እበላለሁ ይላታል። ከዛን እነዛም አስመሳይ ጓደኞቹም እስቲ ለምን ከፍተህ አታሳየንም? ሰሃኑን ምንም ነገር የለውም ባዶ ነው አይደል እያሉ ሙድ ይይዙበታል። ከዛን እሱም እየቀለዳችሁብኝ ነው ይላል ተናዱ። ከዛን አንዱም ጓደኛም ያወራል ምንም አታስመስል ባለፉት 2 ሳምንታት ምንም እየበላክ አይደለም ችግርህን ተናገርና ሌላ ሥራ እንፈልግለት ወይም ይለዋል። ምስኪኑም ሰው ምንም ሥራ አልፈልግም ይሄ በቂ ነው ለኔ ብሎ ይመልስለታል። ከዛን እነዛም ጓደኞቹም እንግዲያውስ ካንተ ጋር ቁጭ ብለን አንበላም እኛ ስንበላ አንተ ታዘጋለህ ብለው ተነስተው ወደ ውስጥ ይገባሉ ምሳቸውን ይዘው። ከዛን እሷም ትጠይቀዋለች እውነት ነው ሁልጊዜ ምሳህን አትበላም እንዴ ትለዋለች። ከዛን እሱም ሰሃኑን ይከፍትና አው ዛሬ አላመጣውም አንዳንዴ ምሳ ማልበላው ቁርስ በጣም ጠግቤ ስለምበላ ነው ብሎ ችግሩን ሚስጥር አድርጎ ያቆየዋል ሳይነግራት። ከዛን ሰሃኑን ይዞ ይሄዳል። እሷም ግራ ገብቷት ዝም ትላለች። ከዛን እንደነገው ይህ ምስኪን ሰው ሰሃኑን ይዞ እየወጣ ነበር። እነዛ ጓደኞቹም ና እስቲ ዛሬ ከኛ ጋር ብላ እያሉት ይቀልዱበታል። እሱም አይ እኔ ሌላ ቦታ ሄጄ በላለሁ ብሎ ሊሄድ ሲል አንዱና እስቲ ግድ የለህም ተቀመጥ ይለዋል። ከዛን እሱም እሺ ብሎ ይቀመጣል አብረዋቸው። ገና ቁጭ ብሎ ሊያወራ ሲል ከእጁ ላይ ሰሃኑን ይነጥቁታል። እሱም ድንግጥ ብሎ ሊያስመልስ ይሞክራል። ከዛን እነሱም የሱን ሰሃን ከፍተው ሲያዩ ውስጡ ትንሽ ብስኩት ያገኛሉ። ዛሬ ብስኩት ነው ያመጣኸው ትቀልዳለህ በጣም ብለው ተሳልቀውበት ምሳቸውን ይዘው ጥለውት ይወጣሉ። ከዛን ምስኪኑ ሰው ተገርሞ ቆይ ብስኩት ከየት መጣ እኔ ምንም ነገር አላስቀመጥኩም ሰሃን ውስጥ እያለ ግራ ይጋባል። ከዛን ያችም ልጅ ትመጣና ቁጭ ትላለች። እንዴት ነበር ምሳ ዛሬ ብላ ትጠይቀዋለች። እሱም አንቺ ነበርሽ ውስጡ ያስቀመጥሽልኝ ብሎ ይጠይቃታል። እሷም አዎ እኔ ነበርኩ ትለዋለች። በሐሳብ ወደ ኋላ ስናይ ምስኪኑ ሰው ሁሌ ምሳ በሚበላው ብር እያጠራቀመ ለእናቱ እንደሚልክላት በስልክ ሲያወራ ሰምታው ነበር ውስጡ ብስኩት ገዝታ ያስቀመጠችለት። እናም ከሐሳብ መልስ እሷም አውቃለሁ ለእናትህ እንደምታስብ ነገር ግን ሁሌም እንዲህ ከሆንክ አንተም ትጎዳለህ ለእናትህ ስትል አንተም መጠንከር አለብህ ቢያንስ አንዳንዴ እየገዛክ ብላ ትለዋለች። እሱም ምክሯን ተቀብሎ በደስታ ለመጀመሪያ ጊዜ ምሳውን ሥራ ቦታ ይበላል።